በጋምቤላ ክልል የተከሰተው የእርስ በርስ ጦርነት እንደቀጠለ ነው ተባለ። ሰላም እንዴት የቪዥን ግራፊክስ ቤተሰቦች፣ ዛሬ አዳዲስና ዋና መረጃ የማስተዋወቃችሁ እኔ ሰምሮ ነኝ። ለዚህ ቻናል ቪዥን ግራፊክስ አዲስ ከሆነ ሰብስክራይብ ያደርጋችሁ ቤተሰቡ። በጋምቤላ ክልል የተከሰተው የእርስ በርስ ጦርነት እስከ ዛሬ ድረስ መቀጠሉ ተገለጸ። ከጋምቤላ ደቡብ ሱዳን የሚያገናኘው ላሬ የሚባል ወረዳ ድረስ ጦርነቱ እንደቀጠለ የሚታወቀው። ከጋምቤላ 30 ኪሎ ሜትር በቅርብ ርቀት የምትገኘው አቦል ወረዳ የምትባል ሙሉ ለሙሉ በቃጠሎ መውደሟን ተገለጸ። ክቡራን አድማጮች፣ ከመረጃው እንዳገኘነው መረጃ ደቡብ ሱዳን ወደ ኢትዮጵያ በአጎራባች ድንበሮች እያለፉ እየገቡ ነው ተባለ። ከዚህ በመቀጠል ወደ ሁመራ ዞን ስናመራ በሁመራ ዞን ቅርብ ርቀት የሚገኘው ዳንሻ፣ ማይካድራ እና አዲረመጥ የሚባሉ ቦታዎች ላይ ወርቀኞች ሲባሎች በተደረገባቸው ከስራ በረራ ለሶስት ቀን ተከታታይ ቀናት አድማ ማድረጋቸው ይታወቃል። በዚህ ምክንያት ሰሞኑን ለ3 ቀን ከተማው ምንም አይነት አገልግሎት እንደማይሰጥ ተገልጾ ነበር። ወደ ሁመራ ዞን ስናልፍ በሁመራ ዞን ቅርብ ርቀት የሚገኙ 3 አጎራባች ቦታዎች አዲ ጎሾ፣ አዲረመጥ እና ማይካድራ የሚባሉ ቦታዎች ወርቀኞች እዛ እየሰሩ እያለ ነገር ግን ባልታወቀ ምክንያት የመንግስት ጸጥታ አባላት ከቦታው እንዳስወጣቸው ይታወቃል። ከትናንትና በፊት በተደረገባቸው ከቦታው የመባረር ሁኔታ ወደ ሁመራ ከተማ በማምራት ሁመራ ከተማ ሰላማዊ ሰልፍ አድርገው ነበር። በዚህ ተከትሎ በትናንትናው ዕለት በተደረገ ሰልፍ የ4 ሰዎች ህይወት ማለፉ ተገልጿል። በዛሬው ዕለት ደግሞ እስከ 7 ሰዓት ባለው ሁኔታ ምንም አይነት አገልግሎት እንደማይሰጥና ከተንቀሳቃሾች ውጭ ሱቆች፣ ሬስቶራንቶች እና የተለያዩ ኦፊሶች አገልግሎት እንዳይሰጡ ታግደው መዋላቸው ይታወቃል። ነገር ግን በሁመራ ምክትል አስተዳዳሪ እና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ባደረጉት ምክክርና ስምምነት መሰረት ወጣቶች ወደ ቦታቸው ተመልሰው ወደ ስራ ገበታቸው እንዲሰሩና ወደ ነበሩበት ተመልሰው በስራ ቦታቸው እንዲሰማሩ በተገለጸው ምክንያት ዛሬ ከሰዓት 12 ሰዓት ጀምሮ በሁመራ ከተማ የሚገኙ ወጣቶች በደስታ ስሜት ተገልጸዋል ማለት ነው። ከተማውን እየዞሩ በጭብጨባና በጭፈራ በደስታ ስሜት ተገልጸዋል ማለት ነው። ቤተሰቦች፣ ዋና ዜናዎች እንደዚህ ነበሩ። በቀጣይ አስተማሪና ቁም ነገር አዘል ቪዲዮ እስክንገናኝ ደህና ሁኑ።